የሳራም ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አብርሃምም ከሬሳው አጠገብ ተነሳ፣ ለኬቲ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬቲ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቅበር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሳ፣ ለምድሩ ሕዝብም ለኬቲ ልጆች ሰገደ። እንዲህም አላቸው፣ ሬሳዬን ከፊቴ እንድቅበር ከወደዳችሁስ ስሙኝ፣ ከሰዓር ልጅ ከኤፍሮንም ለምነኑልኝ። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የእኔ ርስት እንዲሆን። ኤፍሮንም በኬቲ ልጆች መካከል ተቀምጦ ነበር። የኬቲ ሰው ኤፍሮንም የኬቲ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት፣ አይደለም ጌታዬ፣ ስማኝ፣ እርሻውን ሰጥቼሃለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼሃለሁ፣ በወገኔ ልጆች ፊት ሰጥቼሃለሁ፣ ሬሳህን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትስማ ዘንድ ለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከእኔ ዘንድ ውሰድ፣ ሬሳዬንም በዚያ አቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ፣ የ400 ሰቀል ዋጋ ምድር በእኔና ባንተ መካከል ምንድር ነው? ሬሳህንም ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬቲ ልጆች ፊት የነገረውን 400 ሰቀል መዝኖ ለኤፍሮን ሰጥተው፣ ብሩም ለመሸጫ ለመለወጫ የሚተላለፍ ነበረ። በመምሬ ፊት ያለው ባለድር በከፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው፣ በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ፣ በኬቲ ልጆችና በከተማይቱ በር የሚገቡ ሁሉ ለአብርሃም እርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድር በክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውም፣ በእርሱ ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ፣ በኬቲ ልጆችና በከተማይቱ በር የሚገቡ ሁሉ ለአብርሃም እርስቱ ሆነ።